ዛሬ ስለ ሌላ ሰው ትዕግስትና የረጅም ጊዜ ናፍቆት የረጅም ጊዜ የልጅነት ትዝታ አንዳንድ ነገሮችን እናወራለን ማለት ነው። እና ታዲያ ከልብ አዳምጡ። ቀጥታ ወደ ቪዲዮ። ሰላም ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ ስለ ረጅም ዓመት ስለ ሌላ ሰው ቆይታ እናወራለን ማለት ነው። 13 ዓመት ስናስበው ቀላል ሊመስል ይችላል። ለሌላ ሰው ግን ረጅም የስቃይ ዓመት፣ ረጅም የናፍቆት ዓመት፣ ረጅም የልጅነት ትውስታ ዓመት ነበር። በ7 ወሯ ወደ ሀገሯ ለመግባት የምታልምና የምታስብ የነበረችው ያቺ ሀገሯን ናፋቂዋ ልጅ ለ13 ዓመታት ባልጠበቀችው ሁኔታ፣ ባላሰበችው ባልገመተችው ሁኔታ ወደ እስር ቤት ገብታ እንደነበር ሁላችንም እናውቃለን። በኢትዮጵያነታችን፣ በአንድነታችን፣ በህዝብ ትብብር ውሎ አድሮ የኢትዮጵያ እናት መቀነት ማንም ሳይሰስትባት በጸሎቱም ይሁን በዱዓው ሙስሊም ክርስቲያኑ ለሌላ ወደ ኋላ ሳይል ታዲያ ልፋቱን፣ ድካሙን፣ ትዕግስቱን በድል አጠናቋል ማለት ነው። ትላንትና ወይም ከትላንት ወዲያ የነበረው የደስታ እንባ ሁላችንም ውስጣችንን ነክቶታል። እንደዛው ደስ ብሎናል። ሌላ ወደ ሀገሯ ስትገባ፣ ወደ እናት አገር እቅፏ ስትገባ ምንኛ ደስ እንዳለኝ እንዴት ልግለጽ? እውነት እንዴት ልግለጽ? እንድሞት ድምፅ ሆኑኝ ብላ የነበረች ልጅ እንድትኖር ድምፅ ሆኖ የኢትዮጵያ ሕዝብ፣ የኢትዮጵያ እናት፣ የኢትዮጵያ ወላዲት እናት፣ የኢትዮጵያ አባት፣ እህት፣ ወንድም ኢትዮጵያዊን የሆኑ በሙሉ የቻለ በጸሎት የቻለ በብር የቻለ በቻለው ድጋፉ ኢትዮጵያ ተመልሳ እንድትረግጥ አድርጓል ማለት ነው። ታዲያ የረጅም ዓመት ናፍቆት ፍጻሜ ይላል። 13 ዓመት እንደ ቅጽበት ይጠፋል ይባላል። ግን ለሌላ ሰው 13 ዓመት ማለት 4745 ቀናት የዘለቀ ናፍቆት ጉዞ ነበረ። ሀገር፣ ቤተሰብ እና የልጅነት ትዝታ ብሎም በባዕድ ምድር መኖር ከባድ ነው። ዛሬ ግን የናፍቆት ትዕግስትና የናፍቆት እንባ ዛሬ ያበቃል። መኖር ከባድ ነው። ዛሬ ግን የናፍቆት አውሮፕላን ጎማው መሬት ሲነካ ሌላ የረገጠችው ምድር ብቻ ሳይሆን የልቧን እረፍት ነው። 13 ዓመት በሙሉ ያመቀችውን ትዝታ ዛሬ በፈገግታ በእንባ ታጅባ የቤተሰብ እቅፍ፣ የቤተሰብ ፍቅር፣ የደስታ የእንኳን ደህና መጣሽ ጭብጨባዎች፣ የቤተሰብ እቅፍ፣ የሰላም ድጋፍ። ከእንግዲህ መናፈቅ የለም፣ ከእንግዲህ ሩቅ የለም። የእናት ሀገር አየር፣ የዘመድ አዝማድ ሞቅታ፣ ሁሉ ነገር በአዲስ መልክ ተጀመረ። ውዷ ሌላ እንኳን በሰላም ወደ ቤተሰብሽ፣ ወደ እናት ሀገርሽ በሰላም ተመለሽ። ከዚህ በኋላ ስንብት የለም፣ ናፍቆትም አበቃ። ለዚህ ቀን ያበቃሽ አላህ አልሐምዱሊላህ። እንኳን ተመለሽ፣ እቅፍሽ ሀገርሽ ነውና እንኳን በሰላም ወደ እናት ሀገርሽ፣ ወደ እናትሽ እቅፍ በሰላም አደረሰሽ እላለሁ። አውቄም ሳይሆን ሳላቅ ይቺ ለሌላ ትሆነኝ ዘንድ ብዬ እችን ነገር ጽፌላታለሁ ማለት ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከልብ ስላዳመጣችሁን እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።
በኮሜንት ደግሞ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች፣ ውድ የመዳም ቅመሞች ተያይዘን እንደግ። ትዕግስት ትርፋቷን እዚህ ጋር ማየት ትችላላችሁ። ባትታገስ ኖሮ ታስራ ነገ ፀሐይ ትወጣልኛለች ብላ ባታስብ ኖሮ ወይ ራሷን ብታጠፋ ወይ የሆነ ነገር ብትሆን ዛሬ ላለችበት ሁኔታ አትደርስም ነበረ። ዛሬ እንደገና እንደ አዲስ ሌላ ኑር ሰው እንደተወለደችን ያሰብኩት። ምንም እንኳን የአእምሮ እክል ቢገጥማትም ኢንሻአላህ ህዝቤ ተባብሮ እንዳስገባት ሁሉ ህዝቤ ተባብሯትም ከህመሟ ድና ቆማ መሄዷ ብቻ በቂያችን ነው። ከህመሟ ድና ደግሞ ተፈውሳ እሷም ለምስጋና እንደሚያበቃት አልጠራጠርም። እጅግ በጣም አድርጌ አመሰግናችኋለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። መልካም ቆይታ